ሲጋራ ማጨስ የሚያስከትላቸው ድብቅ ጉዳቶች። ሲጋራ ማጨስ ለጤና እጅግ ጎጂ እንደሆነ ሁላችንም እናውቃለን። የሳምባ ካንሰርን፣ የልብ በሽታንና ሌሎች ከባድ የጤና ችግሮችን እንደሚያስከትል በተደጋጋሚ ሲነገርም ቆይቷል። ነገር ግን ዛሬ ስለ ሲጋራ ማጨስ ብዙም ያልተነገሩ ወይም የተደበቁ ጉዳቶችን የማካፍላችሁ ይሆናል። እነዚህን ድብቅ ጉዳቶች ማወቅ ለጤናችን ያለንን ግንዛቤ እንድናሳድግና የተሻሉ ውሳኔዎችን እንድንወስን ይረዳናል። የመጀመሪያው የደም ስሮች መጥበብ። ሲጋራ ውስጥ የሚገኙ ኬሚካሎች የደም ስሮች እንዲጠቡ ያደርጋሉ። ይህ የደም ዝውውርን በመቀነስ ለልብ ድካም፣ ለስትሮክ እና ለሌሎች የደም ስሮች ችግሮች ተጋላጭ ያደርጋል። ይህ ጉዳት ቀስ በቀስ የሚከሰት በመሆኑ ብዙ ሰዎች በጊዜ ሂደት ሰውነታቸው ላይ የሚኖረውን ተጽዕኖ ላያውቁት ይችላሉ። ሁለተኛው የቆዳ እርጅናን ማፋጠን ነው። ሲጋራ ማጨስ በቆዳ ውስጥ ያለውን የኮላጅንና አሊሳቲን ምርትን ይቀንሳል። እነዚህ ፕሮቲኖች ቆዳችን ወጣትና የመለጠጥ ባህሪ እንዲኖረው የሚያደርጉ ናቸው። ሲጋራ ማጨስ ቆዳው ያለ ጊዜው እንዲሸበሸብ፣ እንዲደርቅና ወዙን እንዲያጣ ያደርገዋል። ሶስተኛው የአጥንት ጥንካሬን መቀነስ ነው። ብዙ ጥናቶች እንደሚያሳዩት ሲጋራ ማጨስ የአጥንትን ጥንካሬ በመቀነስ ለአጥንት መሳሳት ተጋላጭነትን ይጨምራል። ይህ በተለይ በዕድሜ የገፉ ሰዎች ላይ የአጥንት ስብራት አደጋን ከፍ ያደርገዋል። አራተኛውን ከመናገሬ በፊት ይህ መልእክት ብዙዎች ጋር እንዲደርስ ሼር እና ላይክ አድርጉ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመራቢያ ጤና ላይ አሉታዊ ተጽዕኖችን ያሳድራል። በሴቶችም በወንዶችም ላይ ተመሳሳይ አይነት ጉዳት ያሳድራል። በሴቶች ላይ የእንቁላል ጥራት ሊቀንስና የመፀነስ እድልን ሊያዘገይ ወይም ዝቅ ሊያደርገው ይችላል። በወንዶች ላይም እንደዚሁ ተመሳሳይ ነገር ይሆናል ማለት ነው። አምስተኛው የአይንን ጤና መጉዳት ነው። ከሳምባና ከልብ በሽታዎች በተጨማሪ ሲጋራ ማጨስ ለተለያዩ የአይን ችግሮች ያጋልጣል። ከእነዚህም መካከል የአይን ሞራ ግርዶሽና ከዕድሜ ጋር ተያይዞ የሚመጣ የማኩላር ዲጀነሬሽንን ያስከትላል ወይም ያፋጥናል ሂደቱን። ትልቁና በጣም አሳሳቢ የሚሆነው የአእምሮ ጤና ላይ አሉታዊ ተጽዕኖ ያሳድራል። ምንም እንኳን አንዳንዶች ሲጋራ ማጨስ ጭንቀትን እንደሚያስታግስ ቢሰማቸውም የረጅም ጊዜ ጥናቶች እንደሚያሳዩት ሲጋራ ማጨስ ለድብርትና ለጭንቀት የመጋለጥ እድልን ከፍ ያደርገዋል ወይም ይጨምረዋል። ኒኮቲን በአንጎል ውስጥ የኬሚካል ለውጦችን በማድረግ ስሜትን አሉታዊ በሆኑ መንገዶች ሊጎዳ ይችላል። ሌላው ደግሞ በጣም የሚገርመው የሌሎችን ጤና አደጋ ላይ መጣሉ ነው። ሲጋራ የሚያጭሱ ሰዎች ብቻ ሳይሆን በዙሪያቸው ያሉ ሰዎችም ለጭሱ በመጋለጥ ለተለያዩ የጤና ችግሮች ይጋለጣሉ። ይህን ታሳቢ ማድረግ አለባችሁ። ሲጋራ ማጨስ በሰውነታችን ላይ የሚያደርሰው ጉዳት ከምናስበው በላይ ሰፊና ትልቅ ነው። እነዚህ ድብቅ ጉዳቶች የረጅም ጊዜ የጤና ችግሮችን ያስከትላሉ። ስለዚህ ከእንደነዚህ አይነት ነገሮች መቆጠብ ያስፈልጋል ማለት ነው። ይህም ቪዲዮ ጠቃሚ ነው ካገኛችሁት ለሌሎች እንዲደርስ ሼር እና ላይክ አድርጉ። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።